አስደንጋጩ የአዶናይ መግለጫና ከመግለጫው ጀርባ የተደበቀው ሚስጥር ይፋ ወጥቶ መነጋገሪያ የሆነ ነው። ከኛ ጋር ዝለቁ። ሙሉ ዝርዝር መረጃውን ይዘነዋል። በአይነቱ ታይቶ በማይታወቅ እጅግ ትልቅ ተጽዕኖ ፈጣሪ የሆነው ቲክቶከሩ አዶናይ በቃ አትሰግጡ የሚል መግለጫ ወጣ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ወጣቱ በተደጋጋሚ እኛ ወደነዋል፣ ማንንም አትስማ፣ ቀጥል፣ ነገር ግን ልታቆም ያስገደደ ምክንያቱ ምንድነው የሚል ጥያቄ በቀረበለት መሰረት ምላሹን ሰጥቷል። አይኖ እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። በቀጣይ ስላለው የትሬንድ እንቅስቃሴው ሲያስረዳም ስግጥ ፍምስ የሚለው ቃል ባለመጠቀም የመሰገጥን ዋነኛ ሐሳብ በሆነው ተግቶ የመስራት ትክክለኛ አካሄድ ላይ ግን በርቱበት ብሎ ሐሳቡንም ሰጠው። አይዲያው መስራት ነው። እንስራ፣ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ወዳችኋለሁ። ከኢትዮጵያ አየር ኃይል እስከ ቤተ ክርስቲያን አገልጋዮች፣ ከጋዜጠኞች እስከ ዩቲዩበሮች የማጉረምረም ትችት በበዛበት አዶናይ በነጻነት መኖር እፈልጋለሁ፣ ድህነትንና ውድቀትን፣ ኪሳራን፣ የሞራል ውድቀትን፣ ይሉኝታን፣ ፍራቻን ከሚያመጣ ሐሳቤ ለመውጣት አስፈላጊ ያልኩት የፍልስፍና ቃል የሆነው ስግጥ ፍምስ እኔኑ መልሶ እንዲያጠፋኝ አልፈልግም፣ በቃ አትሰግጡም አደራ ብሏል። ከመግለጫው ጀርባ ሚስጥር ተብሎ ከተወራው የሰሜኑ ቴዎድሮስ ነኝ፣ ኢትዮጵያን አንድ አደርጋለሁ ብሏል እና ከውጪ ይዞ የመጣው ሌላ የማይገመት የሳይኮሎጂ የሰውን መቆጣጠሪያ ክፉ ተልእኮውን አንግቧል ተብሎ ብዙ ትችት ከመድረሱ አልፎ አሁን እሱን ከዝነኝነት አደጋ ውስጥ እስከሚያስገባው ነገር ውስጥ በመድረሱ በቃ አትሰግጡ ብሏል። ወጣቶች አድናቂዎቹ እሱ ሰላም እንዲሆን እና እሱ ላይ የተነሳው ማዕበል እንዲበርድ በሌምቦ ቲቪ ስም አትሰግጡ ብዬ መልእክቴን ቋጨው። ሌምቦ ቲቪን ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ ማድረጉን አይዘንጉ። እወዳቸዋለሁ።